በዛሬ ዜና ጉጃችን የምንመለከታቸው ጉዳዮች ጦርነቱ ወደ ወልዲያ መቅረቡንና በወልዲያ ዙሪያና በአካባቢው ጦርነት እየተካሄደ እንደሆነ ምን የተሰማው። በሌላ በኩል የኢትዮጵያ መንግስት ሰላም እንደሚፈልግና በሰላም ዙሪያ እንዲሰሩ አርቲስቶች ሰብስቦ ማናገሩ ተሰምቷል። እነዚህን አርቲስቶች በትላንትናው ለሰብስቦ ያናገራቸው ባለስልጣንም ታውቋል። በሀገሪቱ ባለው ጦርነት የተነሳ ከዚህ በፊት ምርመራ ለመጀመር አስቦ የነበሩ የተባበሩት መንግስታት ድርጅት የሰብአዊ መብት መርማሪ ኮሚሽን ቡድን አባላት ሀሳባችን አደጋ ገጥሞታል ብለዋል። እነዚህና ሌሎች መረጃዎችን ነግራችኋለሁ። አብራችሁ ይቆዩም። ጠቅላይ ሚኒስትር ዶክተር አብይ አህመድና ልኡካቸው በአልጄሪያ ያደረጉትን የስራ ጉብኝት አጠናቀው ትላንት ምሽት ወደ ኢትዮጵያ መመለሳቸው ተሰማ። ሀገራቸው በከፋ ጦርነት ላይ ያለች ጠቅላይ ሚኒስትሩ ወደ ጎረቤት ሀገራት በተለይም ደግሞ አልጄሪያ ማቅናታቸው ምንድነው ሲያስብል ቆይቷል። ለ3 ቀናት ጉብኝት ተብለው የሄዱት ጠቅላይ ሚኒስትሩ በትላንትናው ዕለት ሙሉ ቀን ያደረጓቸውን ጉብኝት አጠናቀው ትላንት ምሽት ታዲያ ወደ መንበራቸው ተመልሰዋል የተባለው ጠቅላይ ሚኒስትሩ በአልጄሪያ ከሀገሪቱ ባለስልጣናት ጋር ሆነው የተለያዩ ቦታዎችን ሙዚየሞችን ጨምሮ ሲጎበኙ ውለዋል። በብዙዎች ዘንድ ጠቅላይ ሚኒስትሩ ሀገራቸው ጦርነት ላይ ያለች እንዴት ይህን ያደርጋሉ ብለው ሲተቿቸው የቆዩ ቢሆንም በትግራይ ኃይሎች በኩል ደግሞ አልጄሪያ የሄዱት የጦር መሳሪያ ለመለመን ነው ሲሉ ያሟቸው ነበር። ጠቅላይ ሚኒስትሩ ግን ለይፋዊ ስራ ጉብኝት ቀዳማዊት እመቤትን ጨምሮ በርካታ ሚኒስትሮችን ይዘው ሄደው እንደነበረም ተሰምቷል። የወልቃይት ጠገዴና ሁመራ ዞን አስተዳደር ጸጥታ ምክር ቤት በዞኑ በሁሉም አካባቢዎች የሰዎች እንቅስቃሴ እስከ ምሽት 3 ሰዓት ብቻ እንዲሆን መወሰኑን የአማራ ክልል መገናኛ ብዙሃን ዘግቧል። የዞኑ የጸጥታ ምክር ቤት የግል ተሽከርካሪዎች እንቅስቃሴ በሙሉ ከማለዳው 12 ሰዓት እስከ ምሽት 1 ሰዓት ብቻ እንዲሆን ገደብ መጣሉንም ዘገባ አመላክቷል። መኖሪያ ቤትና ንግድ አከራዮች የጸጉረ ልውጦችን ይዘው ለጸጥታ አካላት እንዲያቀርቡ ታዘዋልም ነው የተባለው። ታዲያ በዞኑ ጦርነት ይነሳል የሚል ስጋት ያለ ሲሆን አካባቢው ላይ የትግራይና የአማራ ኃይሎች በተደጋጋሚ የሚከፍቱት ግጭት ደግሞ ለኗሪዎች ስቃይን ፈጥሯል። ይገባኛል ጥያቄ ሲነሳበት የከረመውና አመታትን ያስቆጠረው ቦታ አሁን በአማራ ክልል ስር ነው። የትግራይ ኃይሎች ደግሞ ይህን ለማስመለስ ብለው የራሳቸውን ፍላጎት በተደጋጋሚ እየገለጹ ይገኛሉ። ዓለም አቀፍ ማህበረሰብ ጫና እንዲያሳድር በቦታው ላይ ጥያቄ ያቀርባሉ። ታዲያ አሁን እያስተዳደረ ያለው ዞኑ ግን የጸጥታ ስራዎችን ለመስራት ያመቸው ዘንድ አዲስ አዋጅ አስተላልፏል። በኢትዮጵያ እንደ አዲስ ያገረሸው ጦርነት ቀጥሏል። በጦርነቱ እስካሁን ድረስ ቆቦ ዙሪያ ሲካሄድ የነበረ ቢሆንም በአሁኑ ሰዓት ጦርነቱ በከፋ ሁኔታ በወልዲያ ዙሪያ እየተካሄደ ነው ተብሏል። አንዳንድ መረጃዎች እንደሚያሳዩት ደግሞ የጦርነት ተለዋዋጭ ባህሪ በመሆኑ አንድ ቦታ ተያዘ ማለት ውጊያው ቦታው ተቀየረ ማለት አይደለም፣ ዞሮ ዞሮ ቀጠናው የጦርነት ቀጠና ነው ይላሉ። ይህንን ግን የማይቀበሉ የአካባቢ ተወላጆች አሉ። የጦርነት ቀጠና ብሎ አካባቢውን መጥራት ለምን አስፈለገም? ቅድመ ዝግጅት ተደርጎ ስለምንድን ነው ውጊያ ያልተከፈተውና በተገቢው መንገድ ጦርነቱ መምራት ያልቻለው ሲሉ ይጠይቃሉ። በሌላ በኩል ግን የፌደራል መንግስት አቋሚ ለሰላም ነው እያለ በተደጋጋሚ ይገልጻል። የመከላከያ ሰራዊት በማህበራዊ ሚዲያው በየጠዋቱ የሚለጥፈው የመከላከያ ሰራዊቱን የማሞካሽ ነው። ከዚህ በፊት ብርጋዴር ጄኔራል ተፈራ ማሞ በጉዳዩ ላይ መግለጫ ሰጥቶ የነበረ ሲሆንም ከመታሰራቸው በፊት ቀጥሎ ጦርነት የሚመጣ ከሆነ አጭር ቀናት ብቻ በሚወስድ ሁኔታ የትግራይ ኃይሎች በርካታ አካባቢዎችን ይቆጣጠራሉ ብለው ነበረ። ለዚህም ምክንያት አድርገው የሚያቀርቡት አጠቃላይ ልዩ ኃይሉ እንዳይሰራ ተደርጓል ወይም ደግሞ አቅም አንሶታል፣ አመራሮችም ችሎታ ያላቸውን በአድርባይነት እየተሾሙ ነው፣ እኛን አይነት ሰዎች ደግሞ ውጊያውን ጥሞና እንመራለን፣ በኃይልም ጥሩ አደረጃጀት ነበረን፣ አሁን ልዩ ኃይሉን እያፈረሱ ነው ሲሉ ነበር። ዛሬ ማታ ታዲያ ብርጋዴር ጄኔራል ተፈራ ማሞን በተመለከተ በማህበራዊ ሚዲያ አነጋጋሪ ሆኖ ነበር። በርካታ ነዋሪዎች ወደ መርሳና ሌሎች ከተሞች እየተፈናቀሉ እንደሆነ ተሰምቷል። በጉዳዩ ላይ የኢትዮጵያ መንግስት ሰላም ያስፈልገኛል ሲል በተደጋጋሚ እየገለጸ ነው ያለው። በኢትዮጵያ መንግስት በኩል እየተነሳ ያለው አቋም በተደጋጋሚ የትግራይ ኃይሎች ትንኮሳ አድርገውብኝ ህዝቤንም እየወረሩ ነው የሚል ነው። እኔ የምፈልገው ግን ሰላም ነው፣ የትግራይ ኃይሎች ግን ሰላም አይፈልጉም፣ ወደ ድርድር አይመጡም፣ አሁንም ጦርነት እያነሱብኝ ነው ይላል። በትላንትናው ዕለት መግለጫ የሰጡትና የፌደራል መንግስት በወንጀል የሚፈልጋቸው አቶ ጌታቸው ረዳ ግን የተፈጸመብን መተንኮስ ቀልብሰን ሊሰብሩን የመጡትን ሰብረን ገብተናል ብለዋል። አቶ ጌታቸው ረዳ የፌደራል መንግስትና የአማራ ክልል ኃይሎች ወደ ትግራይ ሰብረው ለመግባት ጦርነት ጀምረውብን ነበረ፣ እኛ ግን አሸንፈን እሱን ቀልብሰን አሁን ወደ እነሱ ገብተናል ባይ ናቸው። ታዲያ ከአንደበታቸው አሁንም ቢሆን ሰላም እንፈልጋለን የሚል ቃል አልጠፋም። ሁለቱ ኃይሎች በተደጋጋሚ ሰላም እንፈልጋለን ቢሉም የሚያዋጋቸው ታዲያ ምንድነው? ማን ነውስ የሚለው ጥያቄ እየሆነ ነው። የፌደራል መንግስት በትላንትናው ዕለት አርቲስቶችን ሰብስቦ ስለ ሰላም መስበክና ስለ ሰላም መዘመር እንዲሁም መዝፈን እንዳለባቸው ማሳሰቢያና ውይይት አድርጓል ተብሏል። ውይይቱን የመሩት የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ሲሆኑ አርቲስቶች ከዚህ በኋላ የኢትዮጵያ መንግስትም ሆነ ኢትዮጵያ ሰላም ስለሚያስፈልጋት ስለ ሰላም ዝፈኑ፣ ሰላም ያስፈልጋን፣ ስለ ሰላም ስበኩ፣ እኛንም ቢሆን አጋልጡን፣ ችግር ካለብን ጦርነት የምንፈልግ ከሆነ እኛንም እንድተቹንና እንድትናገሩ እንፈልጋለን ሲሉ ተደምጠዋል። እነዚህ አርቲስቶች ባለፈው ዓመት ስለ ጦርነት ዝፈኑ፣ ጦርነቱን
ደግፉ ዝመቱ ተብለው ተሰብስበው እንደነበር የመረጃ ምንጮች ያሳያሉ። አሁን ደግሞ መልሰው መንግስት ጠርቶ ስለ ሰላም ዝፈኑ፣ ሰላምን ስበኩ ሲላቸው መልሰው ለመስበክና ሰላምን ለመስራት ተነሳሽነት ያላቸው በርካታ አርቲስቶች መድረኩን ተቆጣጥረው ሲደሰክሩ እንደነበረ ተሰምቷል። በኢትዮጵያ መንግስት በኩል በሰላም አማራጭ ላይ ከፍተኛ ተጽዕኖ እንዳለ፣ አሁንም ቢሆን የሰላም አማራጭ ከፍተኛ ድርሻ እንዳለው የወጡ ሰነዶችም ያሳያሉ። የትግራይ ኃይሎች በተለያዩ ማህበራዊ ሚዲያዎቻቸው ለጥፏቸው የነበሩትና መንግስት ጦርነቱን ሊይዝበት የተመለከተው መንገድ አጠቃላይ የሰላም መንገድ እንደሆነ ያሳያል። የመንግስት ሚዲያዎችን ጨምሮ ፕሮፓጋንዳውን እየሰሩ ያሉት ከሰላም ግብ አንጻር ነው። አንዳንድ ሰዎችና ፖለቲከኞች ግን በሰላም ላይ አትቀልዱም፣ አሁንም ሰላም እያላችሁ ሁለቱም ኃይሎች ለጦርነት እየተነሳችሁ ነው ሲሉ ይተቿቸዋል። የፌዴራል መንግስት በአጠቃላይ በወታደራዊ አመራሩ ላይ ማሻሻያ እንዲያደርግ ደግሞ የተለያዩ የመንግስት ቅርብ የሆኑ አክቲቪስቶች እየጠየቁ ነው። እነዚህ አክቲቪስቶች ሽንፈት እየቀጠመን ነው፣ ለምሳሌ ወልዲያን ለመያዝ ከዚህ በፊት በተካሄደውና ከአንድ ዓመት በፊት የነበረው ጦርነት ቢያንስ 1 ወር ወስዶ ነበረ። ቆቦን ለመያዝ እንኳን ቢያንስ እኮ ከዚህ በፊት 20 ቀን ውጊያ ተካሂዶ ነበረ፣ አሁን ቆቦን ለመያዝ ለምን 2 ቀን ብቻ ሆነ ሲሉ ይጠይቃሉ። በዚህም የተነሳ የፌዴራል መንግስት አቋሙ በግልጽ እንዲያሳውቅ ብዙዎቹ እየጠየቁ ነው። በማህበራዊ ሚዲያ ባደረግናቸው ሀሳቦች ሰላም እንዲሰፍን የሚጠይቁ ዜጎች ብዙ ናቸው። ሚዲያዎችም ቢሆን ኢትዮጵያ ከገባችበት ጦርነት እንድትወጣ ይጠይቃሉ። በእርግጥ በሁለቱ ኃይሎች ደጋፊዎች መካከል አሁንም ቢሆን የጦርነት አባዜው አልለቀቀም። ጦርነቱ ደግሞ በምድር ላይ እየተካሄደ ነው። ዓለም አቀፍ ማህበረሰብም ሰላም እንዲመጣና ጦርነትን አቁመው ወደ ድርድር እንዲመጡ ይጠይቃል። ታዲያ አንዳቸው ጦርነትን አቁመው ወደ ሰላም እንዲመጡ ይጠይቃሉ። የትግራይ ኃይሎች የፌዴራል መንግስት ጦርነቱን አቁመው ለድርድር ይቅረብ ይላሉ። የፌዴራል መንግስት ደግሞ ጦርነቱን አቁመው ወደ ሰላም ይምጡ የሚላቸው የትግራይ ኃይሎችን ነው። በዚህ ሁኔታ ግን ጦርነቱ ቀጥሏል። ህዝብም እየተፈናቀለ ነው፣ ለስቃይም እየተዳረገ ነው። በኢትዮጵያ የተፈጸሙ የሰብአዊ መብት ጥሰቶችን የሚመረምረው ኮሚሽን በአገሪቱ ዳግም ግጭት መቀስቀሱ አሳስቦኛል ብሏል። በኢትዮጵያ ተፈጽሟል የተባሉ የሰብአዊ መብት ጥሰቶችን ለመመርመር የተባበሩት መንግስታት ድርጅት የተቋቋመው ኮሚሽን አባላት የሆኑት 3 የህግ ባለሙያዎች በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ኃይሎች መካከል ግጭት መቀስቀሱ አስቆጥቶናል ይላሉ። ይህ አይነቱ ውጊያ በአካባቢው የሚገኙ ሰላማዊ ሰዎች ያለባቸው ችግር የበለጠ እንደሚያባብስ ገልጸዋል። 3ቱ የህግ ባለሙያዎችን ያሉት በጄኔቫ የሚገኝ የተባበሩት መንግስታት ድርጅት ጽሕፈት ቤት በኩል ትላንት ሰኞ ነሐሴ 23 2014 ዓ.ም ባወጡት መግለጫ ነው። የሰብአዊ መብት ባለሙያዎቹ መግለጫ በኢትዮጵያ ዳግም ውጊያ ከተቀሰቀሰ ወዲህ በዓለም አቀፍ ማህበረሰብ ዘንድ በተደጋጋሚ ሲገለጽ የሰነበተው ስጋት አስግቷቸዋል። የትግራይ ክልልን ከአማራና አፋር ክልሎች ጋር የሚያዋስኑ ቦታዎች ባለፈው ሳምንት አጋማሽ የተቀሰቀሰው 3ኛ ዙር ውጊያ የተባበሩት መንግስታት ድርጅት ተመድና የአፍሪካ ህብረት ጨምሮ ከዓለም አቀፍ ተቋማትና ሀገራቱ ግዘት ገጥሞታል። የተመድ የሰብአዊ መብቶች ኮሚሽነር ሚሼል ባችሌት ባለፈው ሐሙስ በሰጡት መግለጫ የውጊያው ዳግም መቀስቀስ እንዳሳሰባቸው ገልጸው ግጭቱ አንገብጋቢ እርዳታ የሚፈልጉ ሰላማዊ ሰዎች ስቃይ እንደሚያባብሱ አስጠንቅቀው ነበር። ባችሌት የሚመሩት ኮሚሽን የሾማቸውን 3 የሰብአዊ መብት ባለሙያዎች በትላንትናው ዕለት መግለጫቸውን የሰጡ ሲሆን ተመሳሳይ ሀሳብ አንጸባርቀዋል። የሰብአዊ መብት ባለሙያዎቹ በመቀለ ከተማ የሚገኝ የመጫወቻ ቦታ ሰላማዊ ሰዎች ላይ ጉዳት ስለመድረሱ የተሰማውን ሪፖርትና በአማራ ክልል በቆቦ እንደ አዲስ የተጀመረው ማጥቃት በሰላማዊ ሰዎች ላይ አነጣጥሯል መባሉን በተለይ እንዳሳሰባቸው መግለጫው ጠቁመዋል። የሰላማዊ ሰዎችን ሰብአዊ መብቶች፣ ጤናና ደህንነት የሁሉም ወገኖች ቀዳሚ ጉዳይ መሆን አለበት ያሉት ባለሙያዎች የመንግስታት ድርጅትና ሌሎች ግብረሰናይ ድርጅቶች በትግራይ የሰብአዊ እርዳታ ክፍፍሉ እንዲቀጥል አስፈላጊውን ሁሉ እርምጃ የኢትዮጵያ መንግስትና ህወሓት እንዲወስዱ አሳስበዋል። በኢትዮጵያ የተቀሰቀሰው ውጊያ ተባብሶ የመቀጠል አደጋ ማዘሉን በመግለጫቸው የጠቆሙት የሰብአዊ መብት ባለሙያዎች ተፋላሚ ወገኖች በአፋጣኝ ውጊያውን አቁመው ወደ ውይይት እንዲመለሱ ሲሉ ጥሪ አቅርበዋል። ከሚያዝያ 24 2013 ወዲህ በኢትዮጵያ በሁሉም ወገኖች ተፈጽሟል የሚባሉ የዓለም አቀፍ የሰብአዊ መብት ጥሰቶች፣ የስደተኞችና ሰብአዊ ህግጋት ጥሰቶችን የመመርመር ስልጣን የተሰጠው የባለሙያዎች ኮሚሽን 3 አባላት አሉት። ታዲያ እነዚህ አባላት ናቸው ችግሩ አሳስቦናል ያሉት። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብት ኮሚሽን ያገረሸው ግጭት በእጅጉ አሳስቦኛል ብሏል። ቀደም ባለው ጦርነት ወቅት ወሲባዊ ጥቃትን ጨምሮ የተለያዩ የሰብአዊ መብት ጥሰቶች መፈጸማቸው ተዘግቧል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በትግራይ ኃይሎችና በመንግስት መካከል የሚተቀሰቀሰው ወታደራዊ ግጭት በእጅጉ አሳስቦኛል ይላል። ኮሚሽኑ የግጭት ማገርሸት በተመለከተ ባወጣው መግለጫ እንዳመለከተው ሁሉም ተሳታፊ ኃይሎች ግጭት አቁመው ሰላማዊ መፍትሄ እንዲያገኙ ውይይት እንዲጀምር ጥሪ አቅርቧል። በኢትዮጵያ ባለፉት 2 ዓመታት ከፍተኛ ስራ በዝቶበት ከነበሩት ተቋማት መካከል አንዱ የሆነው ኢሰመኮ ሀገሪቱ የገባችበት ጦርነት በጣም አሳስቦኛል ብሏል። ቀደም ባለው ጦርነት በአፋር በአማራና በትግራይ ክልሎች ውስጥ ያሉ ሰላማዊ ሰዎች በቀጥታ ተጠቂ የሆኑባቸው መጠነ ሰፊ የመብትና የህግ ጥሰቶች መፈጸማቸውን አስታውሷል። ስለዚህ በግጭቱ ውስጥ ተሳታፊ የሆኑ ወገኖች በጦርነት ተጠቂ የሆኑ ሁሉንም ሰላማዊ ሰዎች ህይወት፣ አካላዊና የሞራል ደህንነት እንዲሁም ክብራቸውን የመጠበቅ ግዴታ እንዲወጡ ጠይቋል። ኢሰመኮ እንዳለው በግጭቱ አካባቢዎች
ያሉ ሰዎች በጦርነቱ ምክንያት በቅርቡ ካጧቸው ቤተሰቦቻቸው ሀዘን፣ ሰቆቃ፣ የንብረት ውድመት ጉዳት ሳይወጡም እንዲሁም መሰረታዊ አገልግሎቶችን ሳያገኙና ፍትህና መጽናናት እየጠበቁ ባሉበት ጊዜ ለወራት ከቆየ የተኩስ አቋም በኋላ ግጭት መቀስቀሱ እጅግ አሳስቦኛል ብሏል። ኮሚሽኑ በቅርቡ ከጦርነቱ ጋር ተያይዞ በአፋርና በአማራ ክልል መጠነ ሰፊ የሰብአዊ መብት ጥሰት ካጋጠማቸው ሰዎች ጋር ባደረገው ምክክር እንዲሁም በትግራይ ውስጥ ስላለው ሁኔታ በርቀት ካደረኳቸው ባላቸው ክትትሎች ህዝቡ ባልተቋረጠ የጦርነት ስጋት ውስጥ እንዳለ ተረድቻለሁ ብሏል። ታዲያ ነዋሪው ጨምሮም በቀዳሚነት ሰላምና ደህንነት ቀዳሚ ፍላጎታቸው መሆኑን እንዳመለከተ ኮሚሽኑ ጠቅሷል። ግጭት ውስጥ ያሉ ወገኖች እንዲሁም ባህላዊ መሪዎችና ሴቶች በሀቅ ወደ ውይይት እንዲገቡ ከተደረገ ሰላምና እርቅ ማምጣት ይቻላል ብሎ ያምናል ኮሚሽኑ። ኢሰመኮ አክሎም የሲቪል ማህበረሰብ ድርጅቶች፣ የመገናኛ ብዙሃን፣ ባህላዊና የሃይማኖት መሪዎች፣ ዓለም አቀፍ ማህበረሰብ፣ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ቀጠናዊ ድርጅቶች ግጭት እንዲቆም የሚያደርጉት ጥረት የበለጠ እንዲያጠናክሩ ጥሪ አቅርቧል። ለወራት ከዘለቀው ጥረት በኋላ የሰሜን ኢትዮጵያ እርስ በርስ ጦርነት ዳግም መቀስቀሱ የተሰማው የትግራይ ኃይሎች በፌዴራል መንግስትና በክልል ኃይሎች ጥምር ጥቃት ተከፍቶብናል ካለ በኋላ ነው። በዚህም ረቡዕ ነሐሴ 18 2014 ዓ.ም ንጋት 11 ሰዓት ላይ የፌዴራል መንግስት ከአማራ ክልል ኃይሎች ጋር በመሆን መጠነ ሰፊ ጥቃት ከፍቶብናል ሲሉ የትግራይ ባለስልጣናት በሰዓቱ ያስታወቁትም። በተመሳሳይ የፌዴራል መንግስት ባወጣው መግለጫ ደግሞ ህወሓት የመንግስትን የሰላም ጥረት ገፍቶ ጦርነት ጀምሯል ማለት የትግራይ ኃይሎች ተጠያቂ አድርጓል። ሁለቱ ኃይሎች ወደ ጦርነት ተመልሰው በመግባታቸው ተከትሎ ተፋላሚ ወገኖች ከግጭት እንዲታቀቡ በርካታ ተቋማት ጥሪ ያቀረቡ ነው። የኢትዮጵያ ልማት ባንክ ለደንበኞች የሚያቀርበውን 300 ሚሊዮን ዶላር ብሔራዊ ባንክ እንዲመድብለት መጠየቁ ተሰማ። ባንኩ በተያያዘው በጀት ዓመት ለደንበኞች የሚሰጠው ብድር 30 ቢሊዮን ብር እንዲጸድቅለት ማቅረቡን ዘገባው አመላክቷል። በተጠናቀቀው በጀት ዓመት 10.9 ቢሊዮን ብር ብድር ማስመለሱን የገለጸው ባንኩም ለትግራይ ክልል ተበዳሪዎች የሰጠውን ብድር ሳይጨምር አጠቃላይ ያልተመለሰለት የብድር መጠን ወደ 17 በመቶ ዝቅ ማለቱ ተሰምቷል። ከዚህ በፊት በለውጡ ሰሞን ባንኩ በአጠቃላይ 36 በመቶ የሚሆነውን ብድር ማስመለስ እንዳልቻለ ሰምቶ ነበር። ታዲያ ወሰድኳቸው ባላቸው እርምጃዎች በአሁኑ ሰዓት 17 በመቶ ብድር ሰጥቼ አልተመለሰልኝም ብሏል። በበርካታ ቦታዎች ላይ የኢትዮጵያ ልማት ባንክ የሚሰጠው ብድር ሲባክንና ለማስያዣነት እየተጠቀሙ ሀብት ሲያሸሹ የነበሩ ባለስልጣናትና ከፍተኛ ባለሀብቶች በስም ሲጠቀሱ ከርመዋል። በቀድሞ አዲስ አበባ ከተማ የቢሮ ኃላፊ የባንክ አካውንት 8.5 ሚሊዮን ብር ገቢ ተደርጎ እንደነበረ ፖሊስ አስታወቀም። ከኮንዶሚኒየም ዕጣ ማጭበርበር ጋር በተያያዘ በስር ላይ ለሚገኙት የቀድሞ አዲስ አበባ ከተማ አስተዳደር የቢሮ ኃላፊ በቁጥጥር ስር ከዋሉ በኋላ 8.5 ሚሊዮን ብር በባንክ አካውንታቸው ገቢ እንደተደረገላቸው የፌዴራል ፖሊስ ገልጿል። በዶክተር ሙሉቀን ሀብቱ ስም ከተከፈተ 4 የባንክ አካውንቶች 6.4 ሚሊዮን ብር ወጪ መደረጉን አስታውቋል። የፌዴራል ፖሊስን የገለጸው በስልጣን አላግባብ መገልገል ከባድ ሙስና ወንጀል ተጠርጥረው በቁጥጥር ስር የሚገኙት ዶክተር ሙሉቀን ላይ ተጨማሪ ምርመራ ለማከናወን ትላንት ሰኞ ፍርድ ቤት ጥያቄ ባቀረበበት ወቅት ነው። ፖሊስ በተጠርጣሪ ስም በተከፈቱ የባንክ አካውንቶች የተደረጉ ዝውውሮች መረጃ ያገኘው ከፋይናንስ ደህንነት አገልግሎት መስሪያ ቤት መሆኑን የጊዜ ቀጠሮ መዝገቡ እየተመለከተ ለሚገኘው ለፌዴራል ከፍተኛ ፍርድ ቤት አስታውቋል። የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ለትላንትና ቀጠሮ ሰጥቶ የነበረ ሲሆን ፖሊስ ባለፈው ቀጠሮ በተፈቀደለት 14 የምርመራ ቀናት ያከናወናቸውን ተግባራት ለማድመጥ ነበረ። በጽሕፈት ቤቱ በኩል ለተሰየመው ለዚህ ችሎት የፌዴራል ፖሊስ ባቀረበው ገለጻ በተፈቀደለት የምርመራ ቀናት የአራት ምስክሮች ቃል መቀበሉን ከኢንፎርሜሽን መረብ ደህንነት አገልግሎት የኦዲት ሪፖርት መቀበሉን እንዲሁም የተጠርጣሪውን የባንክ ሂሳብ ዝውውር መረጃ ማግኘቱን አስረድቷል። የፌዴራል ፖሊስ ቀጣይ ይቀሩኛል ያላቸውን ተግባራት ለማከናወን 14 ተጨማሪ የምርመራ ቀናት እንዲፈቀዱ ለችሎት ጠይቋል። በዶክተር ሙሉቀን የባንክ ሂሳብ የተካሄደው የገንዘብ ዝውውር በማን እንደተከናወነ መረጃ ለማሰባሰብ ተጨማሪ ቀናት እንደሚያስፈልጉት ለችሎቱ የገለጸው ፖሊስ ሌሎች ተጨማሪ ተግባራት እንደሚቀሩት አስረድቷል። ፖሊስ ተጨማሪ የምርመራ ቀናት ከጠየቀባቸው ምክንያቶች ውስጥ ያለ አግባብ የኮንዶሚኒየም ቤት እጣ ያወጣላቸው ግለሰቦች መለየትና ከተጠርጣሪው ጋር ያላቸውን ግንኙነት ማጣራት የሚሉት ይገኙበታል። ከተጠርጣሪው ቤት የተያዙ በተባሉ ሶፍትዌርና ዲቫይስ ላይ ትንተና ማድረግ፣ ከኢትዮጵያ ንግድ ባንክ የኦዲት ሪፖርት ማምጣት እንዲሁም ከአዲስ አበባ ከተማ የቤቶች ልማትና አስተዳደር ቢሮ መረጃዎችን ማስመጣትና ሌሎች ቀሪ ስራዎች የሚል በፖሊስ የተዘረዘሩ ናቸው። ዶክተር ሙሉቀን ሀብቱን ወክለው ችሎቱ ላይ የተገኙት ሁለት ጠበቃዎች በፖሊስ የተጠየቀው ተጨማሪ የምርመራ ቀናት ጥያቄ ተቃውመዋል። ከጠበቆቹ አንዱ የሆኑት አቶ አዲያም ሰገድ አጥናፉ ከዚህ በፊት በነበሩት ቀጠሮች ለቀጠሮ መጠየቂያ የቀረቡ ምክንያቶች ያለምንም ለውጥ በድጋሚ ቀርበዋል ሲሉ ተከራክረዋል። እየተከናወኑ ያሉ ስራዎች በቀጥታ ያላቸው ግንኙነት አለመጠቀሱ ያነሱ ተጠርጣሪ ጠበቃ ፖሊስ የዘረዘራቸው ምክንያቶች ደንበኛቸው ማረፊያ ቤት ለማቆየት በቂ አለመሆናቸውን ገልጸዋል። መረጃ ይመጣባቸዋል የተባሉ ተቋማት ጠንካራ ቁጥጥርና አሰራር ያላቸው በመሆናቸው በማንሳት ደንበኛቸው በዋስ ቢወጡ ምርመራ እንደማያደናቅፉ አቶ አዲያም ሰገድ ጠይቀዋል ተብሏል።
በሲዳማ ክልል የሚንቀሳቀስ አዲስ ክልላዊ ፓርቲ የምስረታ ጉባኤውን አካሂዶ ሊቀመንበሩን መረጠ። የሲዳማ ፌዴራሊስት ፓርቲ ሲፌፓ የተሰኘ አዲስ ክልላዊ ፓርቲ ትላንት ሰኞ ነሐሴ 3 2014 ዓ.ም ባካሄደው መስራች ጉባኤ በሐዋሳ ዩኒቨርሲቲ የሕግ ትምህርት ክፍል ረዳት ፕሮፌሰር የሆኑትን አቶ ተሰማ ኤልያስን በሊቀመንበርነት መርጧል። ተቃዋሚ የፖለቲካ ፓርቲው በትላንት ጉባኤው የፓርቲውን ፕሮግራምና መተዳደሪያ ደንብ ያጸደቀ ሲሆን የስራ አስፈጻሚ ኮሚቴ አባላት ምርጫም አካሂዷል። የሲዳማ ፌዴራሊስት ፓርቲ ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ምዝገባ ፈቃድ ያገኘው ከ3 ወራት በፊት ግንቦት 11 2014 ዓ.ም ነበረ። ሲፌፓ የመስራች ጉባኤውን ከማካሄድ በፊት ለአባልነት ፍላጎት ያሳዩ 30 ሺህ ገደማ የሲዳማ ክልል ነዋሪዎች መዝግቦ እንደነበረ ለኢትዮጵያ ኢንሳይደር የገለጹት አቶ ተሰማ ኤልያስ በስተመጨረሻም ፓርቲው በአባልነት የተቀበላቸው ግን 5000 ግለሰቦች ብቻ ነው ብለዋል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሰረት በክልል ደረጃ የሚመሰረት ፓርቲ 4000 መስራች አባላት የሚያስፈልጉት ይደነጋል። ከፓርቲው መስራች አባላት ውስጥ ከ60% በላይ የክልሉ መደበኛ ነዋሪ መሆን እንዳለባቸው አስፍሯል። በዛሬው የሲፌፓ መስራች ጠቅላላ ጉባኤ የተገኙት አባላት ብዛት 320 እንደሆነ ፓርቲው ለኢትዮጵያ ኢንሳይደር አስታውቋል። እስከ ምሽት 2 ሰዓት ገደማ በዘለቀው በትላንትናው የሲፌፓ መስራች ጉባኤ ፓርቲው ለሚቀጥሉ 3 ዓመታት የሚመሩት ሊቀመንበርና 2 ምክትል ሊቀመንበር ምርጫ ተካሂዷል። ፓርቲውን በሊቀመንበርነት እንዲመሩ የተመረጡት አቶ ተሰማ የሲዳማ ክልልን ጥያቄ ማራመድ ስማቸው በጉልህ ከሚነሱት አክቲቪስቶች መካከል የሚጠቀሱ ነበሩ። የሲዳማ ክልል ጥያቄ ጋር በተያያዘ በሐዋሳና በሲዳማ የተለያዩ አካባቢዎች ተቀስቅሰው የነበሩ ክቶችን በማስተባበር ከተጠረጠሩት ሌሎች 9 ግለሰቦች ጋር ለ9 ወራት ታስረው ቆዩ በኋላ ክሳቸው ተቋርጦ ተፈተዋል። አቶ ተሰማ የሲዳማ ክልል በይፋ ከተመሰረተ ወዲህ ለ2 ጊዜያት ያህል ታስረዋል። የአዲሱ ፓርቲ ተመራጭ ሊቀመንበር የቅርብ ጊዜያት እስራቸው ከፖለቲካ አቋም ጋር በተያያዘ የተፈጸመ ነው ባይ ናቸው። የሲዳማ ፌዴራሊስት ፓርቲ በትላንትናው የመስራች ጉባኤው አቶ ጴጥሮስ ዱቢሶን የፓርቲው ተቀዳሚ ምክትል ሊቀመንበርና የውጭ ግንኙነት ኃላፊ አድርጎ መርጧል። አቶ ደሳለኝ ደምሴ ደግሞ ምክትል ሊቀመንበርና የድርጅቱ ጉዳይ ኃላፊ ሆነው ተመርጠዋል። 3 የፓርቲው አመራሮች 13 አባላት ባሉት የፓርቲው ስራ አስፈጻሚ ኮሚቴ ተቀላቅለዋል። በትላንትናው የሲፌፓ የስራ አስፈጻሚ ኮሚቴ ምርጫ ብቸኛ ሴት ተመራጭ የሆነችው ወይዘሪት ሙሉ ጋላሳ ነች። የፓርቲው ሴቶችና ወጣቶች ዘርፍ ሰብሳቢ የሆነችው ወይዘሪት ሙሉ 45 አባላት ባሉት የፓርቲው ማዕከላት ኮሚቴ ብቸኛዋ ሴት አባል ሆናለች።